ታዲያስ እንዴት ናችሁ? እንኳን ደህና መጣችሁ። በዛሬው አጭር ቪዲዮ ላሳያችሁ የምፈልገው እንዴት ኢሜይል መክፈት እንደምንችል እያንዳንዱን ደረጃ በደረጃ አሳያችኋለሁ። አብረን እናደርጋለን ማለት ነው። እንግዲህ ኢሜይል ለመክፈት የተለያዩ ነፃ የኢሜይል የሚያስጠቅሙ ድርጅቶች አሉ። ለምሳሌ ጉግል ያስጠቅማል፣ ያሁ ያስጠቅማል፣ ማይክሮሶፍትም የራሳቸው የሆነ ነፃ የኢሜይል ሰርቪስ አላቸው። እነዚህ የነፃ የኢሜይል አገልግሎቶቻቸው የተለያዩ ስቴፖች አሉ። እነሱን ክሬት ለማድረግ በዛሬው አጭር ቪዲዮ የጂሜይል እንዴት ክሬት እንደምናደርግ አሳያችኋለሁ። እንግዲህ ጂሜይል ለብዙ ነገር ይጠቅመናል ማለት ነው። ለምሳሌ አንድሮይድ ሞባይል ስንገዛ ያን አንድሮይድ ሞባይል አክቲቬት ለማድረግ የግድ ጂሜይል አካውንት ሊኖረን ይገባል። ስለዚህ አንድሮይድ ሞባይል ለመግዛት ሀሳብ ካለን ያንን ሞባይል ለመጠቀም የግድ ጂሜይል ስለሚያስፈልግ እሱን እንዴት እንደሚከፈት ያንዳንዱን ደረጃ በደረጃ አሳያችኋለሁ። የማሳያችሁ እንግዲህ ላፕቶፕ ላይ ነው እና ይህንን ስቴፕ ኮምፒውተር ላይ መከታተል ትችላላችሁ። ሞባይል ላይም ብትሆኑ ወይም ደግሞ ሌላም ታብሌት ላይ የተለያየ ቦታ ብትሆኑ ስቴፑ አንድ ነው። ስለዚህ አብረን እናድርግ። ኮምፒውተር ላይ ያላችሁ ሰዎች ፎሎ ሚ፣ ሞባይል ላይ ያላችሁት ደግሞ ምናልባት ይሄ ቪዲዮ ግር ካላችሁ በሌላ ቪዲዮ አሳያችኋለሁ። ኮሜንት ጻፉልኝ። ስለዚህ ለእኔ ችግር የለውም ቪዲዮን ሪኮርድ ለማድረግ። ኦኬ ሌትስ ዱ። በምንፈልገው የዌብ ብራውዘር ለምሳሌ ማይክሮሶፍት አለ፣ ሞዚላ ወይም ደግሞ ክሮም ብራውዘሮች አሉ። ከሶስት አንዱ ወይም ደግሞ በሳፋሪ የምትጠቀሙ ሰዎች ማክ ላይ ላላችሁ እሱን ክፈቱና እሱን ለመክፈት ይሄን እዚህ ጋር ክሊክ እናደርጋለን። እኔ ኦልሬዲ ከፍቼዋለሁ። ስለዚህ እዚህ ባዶ ቦታ ላይ ትመጡና እንግዲህ ቤዚክ የሆነውን ስቴፕ ነው ማሳያችሁ። ስለዚህ እዚህ ቦታ ትመጡና ጉግል ብላችሁ ትጽፋላችሁ። ይሄን ከጻፋችሁ በኋላ ጉግል ከመጣ በኋላ እንግዲህ ወደ ጂሜይሉ ለመግባት ጂሜይል ብለን መጻፍ እንችላለን። አሊያም ደግሞ ይሄንንም ገና ሳንጽፍ እዚች ኮርነር ላይ ጂሜይል የሚል አለ። ይህችን ጂሜይልን ክሊክ እናደርጋለን። ስለዚህ ይሄ ይከፈታል ማለት ነው። ይሄ ከተከፈተ በኋላ እንግዲህ የምንፈልገው አዲስ አካውንት ክሬት ማድረግ ነው። አዲስ አካውንት ክሬት ለማድረግ ክሬት አካውንት የሚለው ጋር እሱን ክሊክ ታደርጋላችሁ። ተች ስክሪን ከሆነ ደግሞ ስክሪኑን ተች ታደርጋላችሁ ማለት ነው። ስለዚህ ያን ካደረጋችሁ እነዚህ የሚሞሉ ቦክሶች አሉ። ስለዚህ እነሱን እንሞላለን ማለት ነው። የመጀመሪያው ላይ ስማችሁን ትሞላላችሁ። የእናንተ ስም ነው መጻፍ ያለባችሁ። እኔን ጽፋለሁ ማለት ነው። እዚህ ላይ የፈለግነውን መሙላት እንችላለን፣ የፈለግነውን ዩዘር ኔም ማለት ነው። ነገር ግን ይሄ ዩዘር ኔም ሌላ ሰው ከወሰደው መጠቀም አንችልም። ስለዚህ የግድ ዩኒክ መሆን አለበት፣ አንድ ብቻ መሆን አለበት ማለት ሌላ ሰው ሊኖረው አይገባም። ስለዚህ ጉግልም ራሱም አይፈቅድልንም ማለት ነው። ስለዚህ ዩዘር ኔም ቹዝ እናደርጋለን። ማን ብዬ ልጻፈው? ሌትስ ሲ ይሄ ማንም ሰው ከሌለው ግሪን ያበራልኛል ማለት ነው። ወይም ደግሞ ሌላ ሰው ይሄን እየተጠቀምበት ከሆነ በቀይ እንትን ይለዋል። ስለዚህ ቼክ እናደርጋለን። ፓስወርድ ክሬት ማድረግ አለብን። ፓስወርዳችን አትሊስት ወይም ደግሞ በሚኒመም 8 ፊደሎችን የያዘ ሊሆን ይገባዋል ማለት ነው። 8 በትንሹ እና ፓስወርዳችን ማንም የማያውቀው ከመሆኑ በተጨማሪ ደግሞ ልንረሳው የማንችል ነገር መሆን ይገባዋል። ለምን ከረሳነውም ያስቸግረናል ሌላ ጊዜ ለመክፈት ማለት ነው።
ስለዚህ የኔን ፓስወርድ እጽፋለሁ። እናንተም የእናንተን ፓስወርድ የምታስታውሱትን ትጽፋላችሁ ማለት ነው። ስትሮንግ አለኝ። ይህንኑ ፓስወርድ ድጋሚ ትጽፉታላችሁ ማለት ነው። የተወለዳችሁበትን መጻፍ ትችላላችሁ። እኔ ይህንን ኢሜል ስለማልጠቀም ደስ ያለኝን ነው የማደርገው። ስለዚህ እናንተም ደስ ያላችሁ የእናንተን የተወለዳችሁበትን ቀን፣ የተወለዳችሁበትን ወር፣ ምን ወር ነው የተወለዳችሁ ወሩን ትጽፋላችሁ። ምን ቀን ተወለዳችሁ፣ ዓመተ ምህረቱስ I'm gonna put 2000. ጾታ ሴት ከሆናችሁ ሴት። እዚህ ጋር ስልክ ቁጥራችሁን ብትሞሉ ምናልባት ፓስዋርዱን ከረሳችሁ እንደገና ሌላ አዲስ ፓስዋርድ ለመቀየር ጉግል አክቲቬሽን ኮድ ይልክላችኋል ማለት ነው። ያንን አክቲቬሽን ኮድ በሞባይላችሁ ነው በሜሴጅ የሚልክላችሁ። ስለዚህ ለዛ ይጠቅማል ማለት ነው፣ ግን የግድ አስፈላጊ አይደለም። ይህን ካደረግን በኋላ እዚህ ጋር ይህንን ስኪፕ ካለ እዚህ ጋር የግድ ሞባይል ቁጥር ሊኖረን ይገባል ማለት ነው። ስለዚህ ይሄ የሚታያችሁን እናንተ ጋር ሌላ ጽሁፍ ሊሆን ይችላል የሚታያችሁ፣ እኔ የሚታያችሁን ትጽፋላችሁ። እኔ ጋር የሚታየኝ 3611 ነው። ያላችሁበትን ቦታ እኔ ዩናይትድ ኪንግደም ይላል፣ ትክክል ነው። ከዛ ኔክስት ስቴፕ ይህንን ከጉግል ጋር ውል ትዋዋላላችሁ ማለት ነው። ይህንን አካውንት በነፃ ሲሰጣችሁ እናንተ ደግሞ ከጉግል ጋር የምትስማሙት ውል አለ። ያን ውል እስማማለሁ አልስማማም ካላችሁ ኢሜይሉን ክሬት አያስደርጓችሁም ማለት ነው። ወይም ደግሞ የዚህን የጉግልን ነፃ የኢሜይል አገልግሎት መጠቀም አትችሉም። ስለዚህ ያለ አማራጭ እነሱ ጋር መስማማት ነው። ስለዚህ አይ አግሪ። ስለዚህ የኔ እንትን ኢሜይል አሁን ተከፈተ ማለት ነው። ይህን ያሳየኋችሁን ስቴፕ አጭር ስቴፕ በመከተል እናንተም ጂሜይል ክሬት አድርጋችሁ መጠቀም ትችላላችሁ ማለት ነው። አይ ሆፕ ይሄ ቪዲዮ በተወሰነም ደረጃ ቢሆን ይጠቅማል ብዬ ገምታለሁ። ከጠቀማችሁ ደስ ይለኛል። ይጠቅማል ብላችሁ ለምትገምቷቸው ሰዎች ደግሞ እንደዚሁ ለተቸገሩ ወይም ደግሞ ኢሜይል ክሬት ለማድረግ ለተቸገሩ ጓደኞቻችሁ ለምታውቁት ሰው ሼር አድርጉላቸው። በሌላ የኢሜይል አገልግሎት የሚሰጡ ድርጅቶች እነሱ ጋር በያሁ ወይም ደግሞ በማይክሮሶፍት ኢሜይል እሱንም እንዴት ክሬት ማድረግ እንደምንችል ለምትፈልጉ ሰዎች ያንን ሌላ ቪዲዮ ሪከርድ አድርጌ ፖስት አደርጋለሁ። ይህን ስላያችሁት አመሰግናለሁ። ቻናሌን ሰብስክራይብ አድርጉ። እንዲሁም ሌሎች እንደዚሁ ቀላል የሆኑ ቪዲዮዎችን ሪኮርድ እያደረጉ ለእናንተ የማውቀውን ነገር ለማካፈል እሞክራለሁ። ስላያችሁት አመሰግናለሁ። በድጋሚ መልካም ቀን ይሁንላችሁ። ቻው።